እንዴት ነው በቀላሉ ቤታችን ሆነን ሲንጀር የምንሰለጥነው? በቀላሉ ያለምንም ወጪ ያለማንም ሰው አጋዥ በራሳችን እንዴት ነው ሲንጀር የምንሰለጥነው የሚለውን በዛሬው ቪዲዮ ይዤላችሁ የመጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሀዲማ ዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። እንግዲህ መግቢያ ላይ እንደነገርኳችሁ በቀላሉ ያለምንም ወጪ ያለማንም ሰው አጋዥ በራሳችን በቀላሉ እንዴት ነው ሲንጀር የምንሰለጥነው፣ እንዴት ነው ዲዛይነር መሆን የምንችለው የሚለውን ቪዲዮ ነው እንግዲህ ይዤላችሁ የመጣሁት። ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። እንግዲህ በመጀመሪያ የሚያስፈልገን ያው እንግዲህ ሙሉውን ስክሪንሻት እያደረግኩ ነው ያመጣሁላችሁ። ይችን የሲንጀር ማሽን ተሙም ላይ ሆነ ሺኢንም ላይ ከፈለጋችሁት ላይ መግዛት ነው። ምንም እንትን ማድረግ አይጠበቅባችሁም። በቃ ይህንኑ እዚህ ጋር ስክሪንሻት እያደረጉ የምታዩላችሁን ይህንኑ ስክሪንሻት አድርጋችሁ መጥለብ ነው ከእናንተ የሚጠበቀው እላችኋለሁ ውዶቼ። ዋጋውም በጣም ውድ አይደለም፣ ተመጣጣኝ የሆነ ዋጋ ነው። በቃ ይሄ ነው ከፍተኛ እንትን የሚሸጠው ማለት ነው። 286 ምናምን እንደዛ አካባቢ ነው። እና ከዚህ ውጭ ያሉት ሌሎቹ ዋጋቸው በጣም ቅናሽ ነው። ይሄንን ማሽን ትገዛላችሁ። ከዛ በመቀጠል ሌሎች ሁሉ የሚያስፈልጉት ነገሮች በሙሉ እዚሁ ጋር አሉ። ዋና ዋና ያስፈልጋሉ የምላቸውን ነገሮች አምጥቼላችኋለሁኝ እና እንደዛ ነው እላችኋለሁኝ ውዶቼ። አገር ገብተን ለመሰልጠን በጣም ጊዜ ይፈልጋል ምናምን። በዛ ላይ ደግሞ እንደፈለጋችሁ በስርዓት አሰለጥኑም። የሆነች ሰዓት ለ2 ሰዓት ወይም ለ3 ሰዓት ያክል ነው እዛ ጋር ብንሰለጥን። ከዚያ ያለፈ መሰልጠን አንችልም። ግን እንደዚህ በራሳችን ሲሆን እንደፈለግን እያበላሸንም እያስተካከልን ማለት የሆነ ከማበላሸት እኮ ነው ልምድ የሚገኘው። እና ስለሆነ እንደፈለጋችሁ አድርጋችሁ በራሳችሁ እየሰፋችሁ እየተረተራችሁ በደንብ ትለምዳላችሁ። ይሄ ደግሞ እንትን ነው። ይሄ መቀስ አለው፣ ክር ምናምን ሁሉንም አንድ ላይ የያዘ ማለት ነው። አንድ ሻንጣ ነው። ሁሉንም ግብአቶች አንድ ላይ የያዘ ነው። እና ይሄ ደግሞ መቆራረጫ እንደዚህ ስሰፉ ለመቁረጥ ለምን የሚያገለግል ነው። እንደዚህ የሆነ ለመተርተር የሰፋችሁትን ነገር ለመተርተር ምናምን አስፈላጊ ናቸው እነዚህ። በነገራችን ላይ ሀገርም ስትገቡ ይዛችሁ መግባት ትችላላችሁ። ይሄ ደግሞ ቁልፍ መትከያ ነው። አሁን እነዚህ ይሄ ጅንስ ላይ ምናምን የሚተከሉ ቁልፎች አሉ አይደለ? እንደ ጅንስ አይነት ልክ የሆኑ ልብሶች እዛ ላይ የሚተከሉበት ነው። ይሄ ደግሞ ሜትር ነው። እንደዚህ አሁን ይሄ በጎን በኩል ያለውን ቅርጽ ለማውጣት የተለያየ ቅርጽ ለማውጣት የሚያስፈልገን ሜትር ነው። እና በእነዚህ ነው ዲዛይን ስንሰራ የምናስተካክለው። እነዚህ ወሳኝ የሆኑ ሜትሮች ናቸው። ይሄ ደግሞ ያው ለህፃናቶችም ለትላልቆችም የሚሆነው ያው ይሄ ማሽኑ ነው። ይሄንን ነው የምትጠልቡት። በቃ እነዚህ ናቸው። ሁሉም በቃ እንደዚህ ያስፈልጋሉ ያልኳቸውን አንዳንድ እቃዎች አምጥቼላችኋለሁ። በእነዚህ መሰረት መሰልጠን ትችላላችሁ፣ ባለሙያ መሆን ትችላላችሁ እላችኋለሁኝ። እንግዲህ ውዶቼ እና እንደዛ ነው እላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌሎች አዳዲስ ስራዎችን ይዤላችሁ እመጣለሁ። አሁንም ይሄ በድጋሚ ያው ሜትር ነው። ይሄ ሜትር የሚያስፈልገን እንትን ፓተርን ስንሰራ የልብስ ያው አስቀድመን ፓተርኑን አይደል የምንሰራ ዲዛይን ስናወጣ የዛን ሰዓት ግዴታ አስፈላጊ ነው ይሄ ሜትር። ይሄ ሜትር ከሌለ ዲዛይነር መሆን አንችልም። እና ይሄ ወሳኝ የሆነ ሜትር ነው እላችኋለሁ ውዶቼ። እና እንደዛ ነው። እነዚህ ደግሞ የተለያዩ ቁልፎች ናቸው። እንግዲህ በተለያየ ከለር ናቸው እነዚህ ቁልፎች።
አማርጣችሁ እናንተ እንግዲህ በምትፈልጉት አይነት መልኩ መግዛት ነው። ያው ለመጀመሪያ እንትን ማለች አይደለ? ከዛ በሂደት ሙያውን እየለመዳችሁት እየወደዳችሁ ስትሄዱ የተለያዩ ነገሮችን እየገዛችሁ ለራሳችሁ መልበስ ነው እላችኋለሁ ውዶችዬ። እነዚህ ደግሞ ጨርቆች ናቸው በነገራችን ላይ። ይሄኛው ሜትር ነው። ይሄም እንደዚሁ ጨርቅ ነው። እነዚህ የመለማመጃ ጨርቆች ናቸው። እነዚህን ገዝታችሁ ነው ለመጀመሪያ ዙር መለማመድ ያለባችሁ። እነዚህ በቃ ለመለማመጃ ተብሎ የታሰቡ ጨርቆች ናቸው። በእነዚህ በደንብ የተለያየ ከለር አላቸው። እንደዚህ አሁን ዲዛይን ምናምን ለማውጣት በጣም ነው የሚመቹት እና በእነዚህ እንደፈለጋችሁ እያደረጋችሁ መልመድ ትችላላችሁ እላችኋለሁ ውዶችዬ። ይሄ ደግሞ እንትን ለማድረግ ይሄ ዲዛይን ለማውጣት እነዚህ ደግሞ ምን መሰላችሁ? ይሄ እንትን አሁን ለምሳሌ ይሄ ሱሪ ነው። ይሄንን ስትገዙት በዚህ መሰረት ጨርቅ መቁረጥ ትችላላችሁ። ይሄው እንደምታዩት ከኤሳ ጀምሮ እስከ ኤክስኤል ድረስ ነው እና አሁን እንደዚህ ይሄንን ሱሪ መግዛት ብትፈልጉ ይሄንን ወረቀት ትገዙና ምንም መለካት ምንም አይጠበቅባችሁም። በዛ መሰረት እየቆረጣችሁ መስራት ነው ከእናንተ የሚጠበቀው። ሀገር ራሱ ይዛችሁ ብትገቡ በጣም ጠቃሚ የሆነ ነው። በቃ በዛው ላይ ያለ በዛው መሰረት ነው። ፓተርን ማውጣት አይጠበቅባችሁም። ይሄ ደግሞ የህፃናት ነው። ይሄም እንደዛው ከዜሮ አመት ጀምሮ ያለ ነው እና እንደፈለጋችሁ እንትን ታረጉበታላችሁ። ይሄ ለመቁረጥ ማለት ነው። አያችሁት? የሆነ ተደራራቢ እና እንደዚህ አሁን የህፃናት ልብስ ምናምን ለመስራት ለመጀመሪያ ያክል ለመለማመድ በጣም ጠቃሚ የሆነ ነው። ሀገርም ገብታችሁ የሚጠቅማችሁ ነገር ነው። እዛም በስርዓት የምትሰሩበት። ይሄ ደግሞ ይሄ ሹራብ እና ይሄ ሱሪ ቱታ አንድ ላይ ያለ አይደለ? የእሱን ለመስራት የእሱን ዲዛይን ማውጫ ነው። ይህም እንደዛው ከኤሳ ጀምሮ እስከ ኤልኤክስ ድረስ ነው። ለእናንተ በጣም ቀላል ያቀልላችኋል። ስራችሁን በደንብ አድርጎ ነው የሚያቀልላችሁ እላችኋለሁ ውዶቼ። እና በጣም ጠቃሚ የሆነ ነገር ነው እላችኋለሁ። ይሄ የጉርድ ነው። ይሄም እንደዛው ከኤክስ እስከ ኤልኤክስ ኤክስኤል ነው። ይሄ ደግሞ የእነዚህ ቀሚሶች ይሄ አጭር ቀሚስ አለ አይደለ? እንደዛው ይሄም ከኤሳ ጀምሮ እስከ ኤክስኤል ድረስ ነው። እናንተ እየቆራረጣችሁ ብቻ በዛ መሰረት ጨርቃችሁን እየቆረጣችሁ መስፋት ነው ከእናንተ የሚጠበቀው እላችኋለሁ ውዶችዬ። ያው እንደዚህ ሲጀምር ሰርች ስታደርጉት የሚያስፈልጋችሁን ነገር ለእናንተ ይጠቅማል ያለውን ነገር እያንዳንዱ ነገር ያመጣላችኋል እና እንደዛ ነው እላችኋለሁ። ይሄ ከላይ የሚለበስ ጃኬት ሴቶች አለ አይደለ? የእሱ ነው። እንደዚህ የእሱን ዲዛይን ለማውጣት የምትቸገሩ በዚህ መሰረት በቀላሉ ማውጣት ትችላላችሁ ዲዛይኑን እላችኋለሁ ውዶቼ። እና እንደዛ ነው እላችኋለሁ። በጣም ቀላል ነው። ምንም የሚከብድም ምንም በነገራችን ላይ ልብስ ስፌት የሆነ እንደዚህ ስታስቡ በጣም የሚከብድ ምናምን ነገር ይመስላል አይደል? በጣም መጨረሻ ቀላል የሆነ ስራ በጣም ቀላሉ ለመስራት ምንም አይከብድም። ይሄ ደግሞ የወንዶች ሸሚዝ ነው። እነዚህ ደግሞ እንግዲህ ዲዛይኑን ለመሰልጠን የሚያስፈልጓችሁ ቻናሎች ናቸው። በእነዚህ መሰረት እነዚህን እያያችሁ በደንብ ትሰለጥናላችሁ። መጀመሪያ ላይ ባቀረብኩላችሁ እንትኖች እቃዎች መሰረት እነዚህ ላይ እያያችሁ የውጭ ሀገርም የሀገር ውስጥም ነው ቻናሎችን ያመጣሁላችሁ። እነዛን እያያችሁ በእነዚህ መሰረት መሰልጠን ትችላላችሁ እላችኋለሁ ውዶቼ። እና በጣም ቀላል የሆነ ነው። ምንም የሚከብድ ነገር የለውም። በተለይ በራሳችሁ ሲሆን ደግሞ ባላችሁ ትርፍ ሰዓት ወደ ክላሳችሁ በምትገቡ ሰዓት
ሙያ መማር በጣም ይጠቅማል። በነገራችን ላይ ገና ነቅቼ ቪዲዮ እየቀረጽኩኝ ያለሁት እና ገና እያፋሸገኝ ያለው ናቸዋለሁ ውዶቼ። እና ሙያ መማር በጣም ይጠቅማል። ሀገር ገብተን ቢያንስ በራሳችን እንኳን ለመስራት ባይሳካልን ተቀጥረን መስራት እንችላለን። እዚሁም ራሱ ተቀጥራችሁ መስራት ትችላላችሁ። ምንም የሚከብድ ነገር የለም እላችኋለሁ ውዶቼ። ይሄ ደግሞ እንትን ነው። ይሄ አሁን ለምሳሌ እንደዚህ ለመለካት ምናምን የሚጠቅም ነው። ይሄ መጽሐፍ ደግሞ ይሄ የካኪ ወረቀት ነው። ይሄ ደግሞ እንትን የልብስ ፓተርን ለመስራት መጀመሪያ እዚህ ላይ ነው ፓተርኑን አውጥታችሁ ከዛ ጨርቁን የምትቆርጡት እና ለዛ የሚጠቅም ነው። ይሄ ደግሞ እንደዚህ ፓተርን ለማውጣት በጣም አስፈላጊ የሆነ ነገር ነው እላችኋለሁ ውዶቼ። እና እንደዛ ነው። አብሽሩ፣ አይዟችሁ፣ ይለመዳል፣ ባለሙያ ትሆናላችሁ እላችኋለሁ። በቀጣይ ደግሞ ሜካፕን እንዴት ነው በቤታችን ሆነን በቀላሉ መሰልጠን የምንችለው የሚለውን ነገር የማመጣላችሁ ይሆናል። ይሄ በተለያየ እንደዚህ ወለላችሁ አንዱን ጥቅል ብትገዙ በጣም ለብዙ ጊዜ ይጠቅማችኋል። በጣም ብዙ ዲዛይኖችን ትለምዱበታላችሁ። ያው እዚህ ላይ ነው መጀመሪያ ፓተርን አውጥታችሁ ከዛ በኋላ ወደ ጨርቁ የምትሄዱት። ይሄ ደግሞ የወንዶች የህፃናት ነው። ይሄም እንደዚሁ ፓተርን የወጣለት ነው። እናንተ ብቻ በዚህ መሰረት ጨርቃችሁን እየቆረጣችሁ መስፋት ነው እላችኋለሁ ውዶቼ። ግን ፓተርን ማውጣት በራሳችሁ ብትለምዱ በጣም ጠቃሚ ነው እላችኋለሁ ውዶቼ። ይሄንኛው ደግሞ እንትን ነው። እነዚህ አሻንጉሊቶች እዚህ ላይ ነው ያው ዲዛይናችሁን የመጀመሪያውን የምትለማመዱት እና በጣም ትናንሽ ናቸው። ለመለማመጃ በጣም ነው የሚጠቅሙት። እነዚህ ላይ ዲዛይናችሁን ትለማመዳላችሁ። ከዛ በኋላ እንግዲህ የራሳችሁን ያላችሁን ጨርቅ እየቆራረጣችሁ መስፋት ነው እላችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።